ሰላም ማይ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እኔ መልእክት አለ ይባላልው ወለና የሆነ ነገር ለማገዝ እና ምን ብናግዞት ይሻላል? ያው የካንሰር ህመምተኛ ነኝ። ብዙ ጊዜ ነው ጥቁር አንበሳ ሆስፒታል የታከምኩት። ዶክተሮች እየረዱኝ እንደዚሁ በቃ ኢትዮጵያ ህዝቦች እየረዱኝ መድኃኒት እኔ ህክምና ይቀርቱ ሳይሆን ቤትን ፈርሶብኛል። ማረፊያ የለኝም። በቀን 25,000 ብር እየከፈልኩ ነበር። ይሄ ኬሞ የሚባል መድኃኒት ወስደው እሱንም አቆሚያለሁ። አሁን እኔ ሞርፊን የሚባል ማስታገሻ ነው የምንቀሳቀሰው። ህክምናዬም ቀርቶ ለእግዚአብሔር ብሎ የሚረዳኝ ካለ ማረፊያ ቢስተካከልልኝ ጥሩ ነው ብዬ አስባለሁ። ደግሞ ከሀገር ውጭ የሚኖሩ ወንድሞች የላኩት ተደራ ነው። እነሱ የሚፈልጉት ምርቃት ብቻ ነው። ማርቆት ይሄን ተቀበልሽ የነሱ የሰጡ ተደራ ናቸው። እድሜ ጤና የሰው ልጅ ሁሉ ነገር ሀብት ብላሽ ነውና ጤና መድኃኔዓለም ቅዱስ ገብርኤል 44ቱ ታቦት እመየ ማርያም ረድኤትና በረከት ይስጣቸው። ክፉ አይንካቸው። አሜን። አዎ ባወጡበት ደግሜ ያወራል። ባወጡበት ረድኤት በረከት ጤና እድሜያቸው ብረት መሶሶ አያት ይሁን። አሜን። አዎ በኔ የቀረ በመድኃኔዓለም አይቀር ይሙላ። አሜን። እና ምሳ በሎት? ምሳ ምግብ አስበላኝ። እሺ ጁስ ነገር ጠጣ። በቃ ጁስ ነገር እንገዛለን ይዘን እንሄዳለን።